9000 ሰራተኛ ፔሮሉን ብቻ ፕሮሰስ ማድረግ እንዴት ነው? 9000 ሰራተኛ ጋይስ ችግሮች ለመፍታት የግድ ቅድም ሲባል እንደነበረው ከቴክኖሎጂው ጋር መሳፈር ያስፈልጋል። በጣም የሚገርም ነው ያለ ኮሚትመንት፣ በዘርፉ ያለው እውቀትን ተነሳሽነት፣ እሱንም በጣም አፕሪሼት ማድረግ እፈልጋለሁ። ዛሬ ደስ እያለኝ ነው ይሄን የምናገረው። እንያል ካለቀ ፕሮጀክቱ እንደመጀመሪያው አይደለም፣ በ3 ወር ውስጥ ነው ያለቀው። በጣም የሚገርም ነው። ከዘመኑ ጋር መሄድ ምርጫ ሳይሆን ግዴታ ነው። አሸዋን መረጥን፣ ምርጫችን ትክክል ነበር ማለት ነው። አጨብጭቡ። እንግዶቻችንም አክብራችሁን ስላመጣችሁ በአሸዋ ስም ታንኪዩ ማለት ፈልጋለሁ። ከተቋቋምን ወደ 9 ዓመት አካባቢ ሆኖናል። ፔሮል መንዝሊ ፔሮል አይ ቲንክ ላይቭ አይቶ ክሊክ የማድረግ ጉዳይ ያክል ማቅለልን የመሰለ ነገር የለም። ፔሮል ክሊክ 1-3 የሚሆኑ ድርጅቶች አገኘን። ከዛ ውስጥ ዋናው አሸዋ ነው። ያው ቃል አስገብተን ሄድን። በቃላችሁ መሰረት ተገኛችሁ፣ ስራውን ሰራችሁልን። በጣም እናመሰግናለን። ሪፎርም ተሰርቷል መሰለኝ እዚህ ቶሎ ነው ያለቀው። ይህን ሲስተም በመጀመራችን አንደኛ ኤፊሽንሲያችን ጨምሮ ኦቲ ማስገብተን ቅዳሜ እሑድም ሰርተው የማይጨርሱትን አሁን በአንድ ክሊክ መስራት ተጀምሮ ቡም ከዚህ በላይ ያድጋል። አሸዋም በጣም ያድጋል እጅግ። ምክንያቱም ዘመኑ የሚፈልግ ነው። ዘመኑ የሚፈልግ ቴክኖሎጂ ነው። ዘመኑ የሚፈልገው ዲጂታል ነው። ኢትዮጵያ ወደፊት እየቀጠለች ስትሄድ እንደናንተ ያሉትን ወጣቶች ትፈልጋለች። ጎንበስ ብዬ አመሰግናለሁ። የዛሬው አይ ቲንክ ድርድል ይመስለኛል። ባለፈው የዛሬ 6 ወር 5 ወር አካባቢ እዚሁ ቦታ ላይ ኢርቡ ጀነራል ቢዝነስ ግሩፕን የፌዝ 1 ኢአርፒ ኢምፕሊሜንቴሽን በድል ሰርተን አስረክበን እዚሁ የፕሮጀክት ክሎጀር ሴሬሞኒ አካሂደን ለሚቀጥለው ደግሞ እዚሁ ኦቦ ተረፈ ቃል አስገብተውን በተመጣጣኝ ዋጋ እንድናቀርብ እና በገባኑ ቃል መሰረት ደግሞ ቃል አስገብተውን ሄደው ነበርና ያው እግዚአብሔር ረድቶን በሰራተኞቻችን ኮሚትመንት ይሄ ነገር ሀፕን አድርጎ በእናንተም ሳይድ ያለው ኮሚትመንት ዝግጁነት በጣም የሚደንቅ ነው። ኦሊ እኔንም አንድ ቀን አናግሮኛል እና ነጋሹም ትንሽ ይነግሩኛል ሂስትሪውን። በጣም የሚገርም ነው ያለ ኮሚትመንት፣ በዘርፉ ያለው እውቀትን ተነሳሽነት፣ እሱንም በጣም አፕሪሼት ማድረግ እፈልጋለሁ እና ያላንተ አይ ቲንክ ቁርጠኝነትና ዝግጁነት ይሄ ነገር ሀፕን አላደረገም። በእኛ ሳይድም ያሉ ልጆችም አይ ቲንክ ያለነሱ ቁርጠኝነትና አይ ቲንክ ኤክስፐርቲስ ይሄ ነገር አልተሳካምና እባካችሁ ለሁሉም ነገር እስኪ ሞቅ አድርጉና አንድ ተቋም ኢንተግሬትድ በሆነ መልኩ ኢንታየር ፕሮሰሱን ኢንታየር ቢዝነስ ፈንክሽኖቹን መምራት ቻለ ማለት በጣም ትልቅ ኢፊሽንሲ፣ ትልቅ ኢፌክቲቭነስ በተቋም ውስጥ በደንብ የሚፈጥር ነው። እንደ ኢርቡ ጀነራል ቢዝነስ ግሩፕ ያሉ ደግሞ እጅግ በጣም ሂውጅ የሆኑ ካምፓኒዎች ናሽናል ዓላማ ይዘው ለአገር አቀፍ የሆነ ስራ ሲሰሩ ደግሞ አይ ቲንክ ያለው የሰራተኛ ብዛት አይ ቲንክ ስንት ነው? 9000 ሰራተኛ ፔሮሉን ብቻ ፕሮሰስ ማድረግ እንዴት ነው? 9000 ሰራተኛ ጋይስ፣ የ9000 ሰራተኛን ፔሮል መንዝሊ ፕሮሰስ ማድረግ በጣም 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 ትልቅ ድካም፣ በጣም ትልቅ ከባድ የሆነ ስራን የሚጠይቅ ነው እና እኛ እንኳ ለ100 ሰራተኛ ፔሮል ለማዘጋጀት ማኑዋሊ ምናልባት 2 አካውንታት ኤችአሮችም ሁሉም ተረባርቦ ምን ያክል ጊዜ ሊፈጅ ይችላል? 3 ቀን ሪቪው ተደርጎ ቼክ ተደርጎ ተመላልሶ ምን ብሎ 4 ቀን 5 ቀን ድረስ እንግዲህ የዚች ሰራተኛ ደሞዝን እንኳን ለመክፈል ጊዜ የሚፈጅበት ሁኔታ ነበረ የነበረው። 9000 ሰራተኛ ሲሆንስ ምንድነው የሚሆነው?
ስለዚህ ምናልባት አለኖ 10 ሰራተኛ 20 ሰራተኛ ለዚህ ጉዳይ ብቻ ሊመደብ ይችል ነበርና የዚህን ጉዳይ ግን ምናልባት ወደ ሲስተም ሲመጣ አቴንዳንስን በተመለከተ ዘው ያልቃል። ምናልባት ሁሉ ነገር ምናልባት ረፍት ወደ ገንዘብ የሚቀየር ከሆነ ሁሉ ነገር ተሰርቶ ሁሉ ነገር አልቆ ፔሮል መንዝሊ ፔሮል አይ ቲንክ ላይቭ አይቶ ክሊክ የማድረግ ጉዳይ ያክል ማቀለልን የመሰለ ነገር የለም። ፔሮል ክሊክ። ስለዚህ 3 ቀን የለ 5 ቀን የለ 10 ቀን የለ ጀስት ክሊክ በማድረግ ብቻ ነውና ወደዚህ ስለመጡ ፕሊስ አጨብጭቡላቸው ጋይስ። ይሄ ነገር ማለት ሜቢ እንዳልኳችሁ ነው። ያው እኛ ከስተመሮቻችን ERP-ያችንን ሲጠቀሙ በጣም ያስደስተኝና ትልቁ የሚያኮራኝ ነገር ምንድነው? ROI ነው፣ ሪተርን ኦን ኢንቨስትመንት። ለእኛ ሲስተም ምናልባት 1 ሚሊዮን ብር ቢያወጡ ወይም 10 ሚሊዮን ብርም ቢሆን ቢያወጡ እንደየፕሮሰሳቸው እንደየካምፓኒያቸው ትልቅነት አሰራር ያወጡትን ገንዘብ በምን ያክል ጊዜ ሊመልሱ ይችላሉ? በምን ያክል ጊዜ ያወጣትን ገንዘብ መልሰው ከዛ በኋላ ላይፍ ታይም ከሲስተሙ አንድ ጊዜ ላሟንት ከገዛችሁ ማለብ ነው አይደል? ኤፊሽንሲ ደግሞ በተለይ ለኮርፖሬቶች ትልልቅ ተቋማቶች ስፔሻሊ ቀላል ነገር አይደለም። ሪፒታቲቭ ታስክን መቀነስ፣ ሰራተኞች ሞር ፕሮዳክቲቭ የሚሆኑበት ነገር ላይ እንዲያተኩሩ ማድረግ፣ አንዳንድ ደግሞ አላስፈላጊ የሆኑ ፖዚሽኖች ደግሞ በሲስተም አማካኝነት የሚታጠፉበትን ሁኔታ መፍጠር እና መሰል ነገሮችን እያገኙ ሲሄዱ ማየት እና እንዳልኩት ያወጡትን ገንዘብ አሁን በደንብ ጥናት ይፈልግ ይሆናል እንጂ በአንድ ወር መልሰው ምናልባት በ2 ወር በ3 ወር መልሰው ባለኝ መረጃና በሰራነው ዳሰሳዊ ጥናት አማካኝነት ማክሲመም የሪተርን ኢንቨስትመንት ታይሙ 10 ወር ነው። አንድ ካምፓኒ ያወጣውን ገንዘብ ለመመለስ ከ10 ወር በላይ አይፈጅበትም። ስማርት ERP ላይ ከ10 ወር በኋላ ኢማጂን ያወጣውን ገንዘብ ብቻ አይደለም ከዛ በላይ ብዙ ገንዘቦችን በወጪ በመቀነስ ገቢ በመጨመር ኮምፒቲቲቭ አድቫንቴጅ በማግኘት እና መሰል ጉዳዮችን በደንብ በማቀላጠፍ የተሻለ ትርፋማና ስኬታማ የሚያደርግ ነገር ነውና ኢርቡ እንግዲህ እኔ የምሬ ነው በጣም ቀናዎች በጣም ጥሩ ሰዎች ናቸው። ሶፋር ከአንድ ጊዜ ኢንጌጅመንት ወደ 2 ጊዜ ኢንጌጅመንት አልፎ መስራት ኢትስ ኖት ኦንሊ ትራንዛክሽናል አይደለም አይደል? ኢትስ ትራንስፎርሜሽናልም ነው ፕላስ ቤተሰባዊነትም ነው። እና አንድ ጊዜ አንድ ኢረር ተፈጠረ። አይ ቲንክ ነጋሹ ቢዚ ነበሩ ይመስለኛል። ኦሊ ጋሹ ሲነግረኝ ኦሊ በጣም አክቲቭ ልጅ ነው ይለኛል። እና አንድ ነገር ሲፈጠር አንድ ችግር ከተፈጠረ ኢሚዲየትሊ ይደውላል፣ ያናግራል። ችግሩ ካልተፈታለት የሚያርፍ ሰው አይደለም ማለትና እንደዚህ አይነት ማንነት ያስፈልጋል አይደል? ለፕሮጀክት ሰክሰስ እንደዚህ የተራበ የተጠማ ኮሚትድ የሆነ የኔ ብሎ የሚሰራ ሰው በእውነቱ ስላለው ኢርቡ እድለኛ ነው ብዬ ነው ማስበው። እና ዳጋጣሚ ኢሚዲየትሊ ነው አይ ቲንክ እኛም ማስተካከል ምናልባት 2 ሰዓትም አልፈጀም። አይ ቲንክ ጉዳዩን ጨርሰን አስተካክለን ተስተካክሏል ብለን ሚሴጅ ስንልክ ማለት ነው። ቅዳሜ ዊኬንድ ላይ ነው አክቹዋሊ የነበረው። በዊኬንድም ቢሆን ከጎናችሁ ነን፣ ሌሊትም ቢሆን ቀንም ቢሆን ከጎናችሁ ነን። የኢርቡ ስኬት የአሸዋ ስኬት ነው፣ የኢትዮጵያም ስኬት ነው ብዬ ነው የማስበው። ሀገራችን ዲጂታል ኢትዮጵያ 2030 ትልቅ እቅድ ይዛ ትልቅ አላማን ሰንቃ በጣም በሚገርም ስፒድ እየገሰገሰች ነው የምትገኘው ሀገራችን። እኛም ደግሞ እንግዲህ በሚሄደው ባስ ላይ ካልተሳፈርን፣ በሚበረው ፕሌን ላይ ካልተሳፈርን አይ ቲንክ ጅብ ነው የሚበላን አይደል? የኋላ ቀርነት ጅብ ነው። እሺ፣ ከዘመኑ ጋር መሄድ ምርጫ ሳይሆን ግዴታ ነው እና ኢርቡ ዘመኑን የተረዳ ዘመኑን ያገናዘበ ተቋም ሆኖ እንግዲህ እንዳልኩት ከፌዝ 1 ወደ ፌዝ 2 ሄደን ፌዝ 2ንም በድል ተወተን በዚህ ቀን በዚህ ሰዓት ስለተገናኘን እጅግ በጣም ደስ ብሎኛል። ስለመረጣችሁን አብራችሁ ስለምትሰሩ ስለነበረን ሁሉ ኮላቦሬሽን በጣም ማመስገን ፈልጋለሁ። እዚህ ፕሮጀክት ላይ ጊዜያቸውን
ጉልበታቸውን እውቀታቸውን ደከመኝ ሰለቸኝ ሳይሉ አንዳንዶቹ ከፊት ለፊት ሆነው አንዳንዶቹ ከጀርባ ሆነው ለዚህ ፕሮጀክት ሰክሰስ ሲሰሩ የነበሩ የአሸዋ ቲሞችም አሉ። ከነዛ ውስጥ አንዱ ፊት ለፊታችን የሚገኘው ጋሹ ነው ሲቲኦአችን፣ ሌሎችም ስታፎች አሉ። እባካችሁ ለእነሱም እስኪ አንድ ጊዜ የመጨረሻው መልእክት ምንድን ነው? ሲስተም እንዳልኩት ሞኔታሪ ቫሊዩ ነው ያለው። ይሄ ዝም ብሎ ሲስተም ወይ ቴክኖሎጂ ሰው ስለሚጠቀም ብቻ አብሮ እኛ የምንጠቀም አይደለም። ኢርቡ ሲስተሙን ተጠቅሞ ወጪ የሚቀንስበት፣ ገቢ የሚጨምርበት፣ ተወዳዳሪነቱን የሚያሳድግበት እና የአገልግሎት አሰጣጡንም ደግሞ የሚያቀላጥፍበት የተለየ መፍትሄ ነው። ያ ማለት አድሚኒስትሬቲቭ የሆኑ ጉዳዮች አሉ የምታውቋቸው፣ እነሱንም ባሻገር ማለት ነው። ያው ዩዘር አዶፕሽኑ ቀላል አይደለም። ይህን ያክል ሰራተኛ አይደለም፣ ትንሽ ሰራተኛም ያስቸግራል። ኢንተርኔት አለ። ኢትዮጵያ ውስጥ ብዙ ቻሌንጆች አሉ አይደል? ስለዚህ እነዚህን ሪስኮች ደግሞ መፍታት ነው የምንችለው። ምንም ቀላል ናቸው፣ ከአቅም በላይ የሆኑ አይደሉም። ስለዚህ እነዚህን በመፍታት ደግሞ የምንሻገርበትን ነገር ለመፍጠር እንዳሸዋ ዝግጁ ነን። ስለዚህ ስለነበረን ጊዜና ስለሆነው ነገር ሁሉ እጅግ በጣም ደስ ብሎኛል። ባካችሁ ሁላችሁም ታንኪዩ በሉልን ኢርቡን። ደስ ይላል። እንኳን ለዛሬ አበቃን ለማለት ትፈልጋለሁ። ምክንያቱም ፕሮጀክታችን 2 ፕሮጀክት ነበረ። የመጀመሪያውም በጥሩ ሁኔታ ተሳካ። ሁለተኛውም ደግሞ የምደጋገፍ ነውና ሁለተኛውም አልቆ ዛሬ ክሎጀር ላይ መድረሳችን እግዚአብሔር ረድቶን እናንተንም እኛንም ለዚህ እንኳን ለዛሬ ያደረሰን ማለት ይፈልጋለሁ። ኢርቡ ማለት ያው መንግስታዊ ልማት ድርጅት ነው። በኦሮሚያ መንግስት ነው የተቋቋመው። ስራው ምንድነው? በተለይ ሌሎች ኤጀንሲዎች አሉ፣ በጥበቃ ላይም፣ በጽዳት ላይም፣ በሜሴንጀር ላይም በተለይ አውትሶርሲንግ በሚሆነው ላይ የሚሰሩ አሉ። ስለዚህ እነዚህ ኤጀንሲዎች አብዛኛዎቹ ስራ ውስጥም ቢኖሩ በተለይ የስራ እድልም ቢፈጥሩ የመንግስትን ሕግ ጠብቆ ስለማይሰሩ ኢርቡ ይሄንን ጋፕ ለማምላት ነው የተቋቋመው። ከተቋቋምን ወደ 9 ዓመት አካባቢ ሆኖናል። እኔ ወደዚህ ድርጅት ከተቀላቀልኩኝ 4 ዓመት አካባቢ ሆኖኛል። ወደዚህ ድርጅት ስመጣ ወደ 2000 አካባቢ ሰራተኞች ናቸው ያሉት። አሁን ወደ ቅድም እንደተባለው 9000 አካባቢ ደርሰናል። ይቀጥላል። ስለዚህ ስራው እንግዲህ ቅድም ዳኒ ሲያነሳ እንደነበረው ሰውን ስታስተዳድር በተለይ ልክ እንደ ቴክኒኩ ብቻ ሳይሆን ሰውንም ማስተዳደር ትንሽ የራሱ የሆነ ቴክኒክ ስለሚፈልግ ያንን መስራት ማኑዋሊ አይቻልም። ቅድም ሲባል እንደነበረው አይቻልም፣ ይከብዳል። ብዙ ችግሮች ነበሩ፣ በኋላ አነሳለሁ የተፈቱትን። ለዚህ እነዚህን ችግሮች ለመፍታት የግድ ቅድም ሲባል እንደነበረው ከቴክኖሎጂው ጋር መሳፈር ያስፈልጋል። ለዚህ ቁጭ ብለው ማኔጅመንታችን ውይይት አደረግን። ውይይት ስናደርግ ከማኑዋል ወደ ሲስተም ካልገባን በስተቀር ይሄን ስራ መቀጠልም ስለማንችል ወደ ችግሩም ውስብስብ እየሆነ ስለመጣ የሰው ኃይል ብቻ በመጨመር ስለማይቻል ወደ ቴክኖሎጂ መግባት እንደሚያስፈልገን ወሰንን። ከዛ ከወሰንን በኋላ አጋጣሚ ያኔ ሚስተር ኦሊም ወደኛ አልተቀላቀለም። ጥቂት አካውንቲንግ የሚሰሩ ልጆች አሉ። ሲስተሙን ብዙ የሚያውቀው ሰው አልነበረም። ስለዚህ ምንድነው ቲዎሪውንም ማዘጋጀት ለዛኛውም ደግሞ ውድድር ውስጥ ለማግባት ብዙ እንትኖች አሉ። ምን ይሰራል እናውቀው። ይሄንንም መዘጋጀት አለበት። የምሰራው መወዳደርም ደግሞ ያስፈልጋል። ስለዚህ ምን እናደርግ? አይኖቻችንን ይሄንን ቴክኖሎጂ የሚሰሩ
ድርጅቶች እና ወጣቶችን መፈለግ ነበር እና ከዚህ በፊትም ባለፈውም ተናግሬያለሁ። 1-3 የሚሆኑ ድርጅቶች አገኘን። ከዛ ውስጥ ዋናው አሸዋን መረጥን። ምርጫችን ትክክል ነበር ማለት ነው። አጨብጭቡ። በጣም የሚገርም ነው ያለው ኮሚትመንት፣ በዘርፉ ያለው እውቀትም ተነሳሽነት፣ እሱንም በጣም አፕሪሼት ማድረግ እፈልጋለሁ። ስለዚህ ከአሸዋ ጋር ጠራናቸው። ጥሩ ማርኬቲንግ የሚሰሩ ልጆች አሏችሁ። እነሱም መጡ፣ ከኛ ጋር ተነጋገሩ። ባዶ ነው፣ እኛ መነሻም የለንም። ስለዚህ መነሻ የምሰሩልን እናንተ ናችሁ። ከዛ በኋላ ወደ ውድድር ደግሞ ያው እንዳልኳችሁ መንግስታዊ ልማት ድርጅት ስለሆነ ወደ እንትኑም ጨረታ ለመግባትም ወደ እኛ ለማምጣትም ፎርማሊቲው መሟላት አለበት እና ይሄን ሁሉ ስሩልን አልናቸው። ይሄ እንግዲህ እየተከፈለ አይደለም። እዚህ ያሉ ልጆች ያንን ሰሩልን። ከዛ በተን ነው። በዛ መሰረት መጡ። ያው እንዳልኳችሁ አሸዋ ገባ። ብዙ ሰዎችን ነው የምናስተዳድረውና ይሄንን ለማስተዳደር ዘዴውንም መምጡ ስሩልን። ስለዚህ የሚያስፈልገው ሞጁሎቹ ተደረደሩ። ከዛ ውስጥ 2 ሞጁሎች ናቸው፣ የኦፕሬሽን ሞጁል እና ኤችአር ሞጁል። ኦፕሬሽንም አለ፣ ምክንያቱም ኦፕሬሽን ላይም ትልቅ ስራ ስለምሰራ ማለት ነው። እዛ ተሰሩ። ባለፈው ለፕሮጀክቱን ለመዝጋት ስንመጣ እንዳልኳችሁ ያኔ አንስቻለሁ። ግማሹ ያህል ተስተካክሏል፣ ግማሹ ደግሞ አልተስተካከለም። ስለዚህ በዚህ ብንገባ አሁንም ችግሩ አይፈታም እና ምን እናድርግ? ያው ቃል አስገብተን ሄድን። በቃላችሁ መሰረት ተገኛችሁ፣ ስራውን ሰራችሁልን። በጣም እናመሰግናለን። ፕሮጀክቱን መዝጋታችን በፊት ትንሽ ጎትተነዋል። ታውቃላችሁ፣ የጎተትነው ፓይሌት ቴስት ውስጥ እንግባ እስቲ። ዛሬ ደስ እያለኝ ነው ይሄን የምናገረው። እንያል ካለቀ ፕሮጀክቱ እንደመጀመሪያው አይደለም፣ በ3 ወር ውስጥ ነው ያለቀው። በጣም የሚገርም ሪፎርም ተሰርቷል መሰለኝ፣ እዚህ ቶሎ ነው ያለቀው። ስለዚህ ወደ መዝጋት ከምንሄድ ኦሊ ዴይ ቱ ዴይ ትገናኛላችሁ። ከዛ ፓይሌት ቴስት ውስጥ እንግባ። ሙሉ በሙሉ ለማግባት ችግሩ እዚህ አይደለም፣ ችግሩ እኛ ጋር አለ። ምክንያቱም ወደ 11 ዲስትሪክቶች አሉ፣ እንደ ሀገር አቀፍ ነው። ስለዚህ 11 ዲስትሪክቶችን የሰው ኃይል እዛ አካባቢ ማስተካከል ያስፈልጋል። ኢንተርኔት እንትን ማድረግ፣ አክሰስ እንዲኖር ማድረግ የግድ ነው። እነዛን ነገሮች ሁሉ ጨርሰን መረጥን። ወደ 4 ያው ከና ኦሊ ጋር በመነጋገር መረጥን። ፓይሌት ቴስት ውስጥ ገባን። ፓይሌት ቴስት አልፎ አሁን እንትናችንን ወደ ከ11 ዲስትሪክት አሁን 7 ዲስትሪክት ላይ ደርሰናል። የሚገርማችሁ ይህን ሲስተም በመጀመራችን አንደኛ ኤፊሽንሲያችን ጨምሯል። አሁን ፍርሃት ያለው ቅድም ሲባል እንደነበረ አካውንቲንግ ላይ የሚሰሩት አካውንታንቶች ወደ 78 አሉን። ከ78 ማን ይቀነሳል የሚል ነው። ምክንያቱም እንትኑ ሲስተሙ ሲጀምር እዚህ በፊት ኦቲ ማስገብተን ቅዳሜ እሑድም ሰርተው የማይጨርሱትን አሁን በአንድ ክሊክ መስራት ተጀምሯል። ስለዚህ ኤፊሺንሲ ጨምሯል፣ ኮስታችን ቀንሷል። እንደገና ደግሞ የከስተመር ሳቲስፋክሽን በጣም እየመጣ ነው። ከስተመር ከ28 ድርጅቶች ጋር ባንኮች ጋር ነው የምንሰራ። እነዚህ ባንኮች ራሳቸው ደስታ በጣም በሲስተም ውስጥ መግባታችን ይሄን ሲያዩ የኛን ሲስተም ከናንተ ሲስተም ጋር ኮኔክት እናደርጋለን እያሉ በዚህ መግባታችን በጣም ደስ ብሏቸዋል። ሌላው በተለይ ደግሞ የኛ ኢንተርናል ከስተመር የኛ ሰራተኞች በጊዜ ማግኘት ሲጀምሩ በጣም ደስ ብሏል። ሌላው መንግስት ነው። ሲስተሙ ራሱ ስለሚሰራ አንደኛ ህጋዊ ሆነናል፣ ሁለተኛ ማስገባት የምንችለውን ያህል ከኛ ወደ መንግስት መተላለፍ የሚገባው ትራንስፓረንት በሆነ እየገባ ነው ማለት ነው። ለዚህ በጣም ተጠቅመናል።
ትልቅ ትርፍ ነው። ወደ 11 ዲስትሪክት ደግሞ ስናልፍ ይታያችሁ በጣም ተጠቃሚዎች ሆነናል ማለት ነው። ስለዚህ በጣም ልናመሰግናቸው ይገባልና ጎንበስ ብዬ አመሰግናቸው። ሌላው በተለይ እዚህ ያሉት በዚህ ፕሮጀክት ላይ ተሰማርተው ሲሰሩ የነበሩት ከኛም ድሞሊ የተባለው ዳኒስ ያነሳ የነበረው ያው ሪሌሽኑ የሚቋረጥ ሳይሆን ይሄ አንዴ ገዝተህ እንደ ልብስ ዞር የምትለው አይደለም፣ የሚቀጥል ነው፣ አብረን የምንቀጥል ነው። ቅድም ያልኳችሁ ጀመርን እንጂ ብዙ ነገሮች ይቀሩናል። ስለዚህ ለዛም ድጋፋችሁ ከኛ ጋር ቀጥላል ብለን እንገምታለን። ደግሞ እርግጠኞችም ነን ከኛ ጋር ብዙ ትረዱናላችሁ። ከኛ ጋር ደግሞ ያሉት ብዙዎች አሉ፣ አሁንም መምጣት እየጠየቁን አሉና በእኛ በኩል ከብዙዎች ጋር መገናኘት ይቻላል። እርቡም ከዚህ በላይ ያድጋል፣ አሸዋም በጣም ያድጋል እጅግ። ምክንያቱም ዘመኑ የሚፈልግ ነው፣ ዘመኑ የሚፈልግ ቴክኖሎጂ ነው፣ ዘመኑ የሚፈልገው ዲጂታል ነው። ኢትዮጵያ ወደፊት እየቀጠለች ስትሄድ እንደናንተ ያሉትን ወጣቶች ትፈልጋለች እና በጣም ማመስገን እፈልጋለሁ። እግዚአብሔር ይስጥልን። ታንኪዩ ማለት እፈልጋለሁ። ጨርሻለሁ። ትኩረት ሰጥቶ በመጠቀማችሁ ኦሊን በጣም አመሰግናለሁ። ዊከንድም ቢሆን ከዛም ባሻገር ደግሞ የእኛ ልጆች የሚከፍቱት ዋጋ ቀላል አይደለም እና ኤኒታይም በደወል ቁጥር ይመልሳሉ። ያ ነገር ቫሊዩ አለው እና ማመስገን እፈልጋለሁ የተሳተፋችሁ ሁላችሁንም። ሌላው በዚህ 3 ወር ውስጥ ፕሮጀክቶችን ስናስፈጽም መጀመሪያ አካባቢ ፕሮጀክቱ አልቋል እና ካለቀም በኋላ ያሉ ነገሮችን ለማስኬድ ስሬስ ሊሄድንባቸው ነገሮች ነበሩ። በትክክል እንዲሰራ እንደተጠቀሙበት እንዲሁ ፔሪዮዱን 6 ወር 7 ወር የሚለውን ከመጠበቅን ባሻገር እንዲያልቅ ብለን ወደ እናንተ አንዳንዴ ያለቀን ፓርት ላይ ማተኮር ጥሩ ነው የሚል እምነትም ስላለን ተሎ ጨርሰናቸዋል። ሆፕሱን አውቃለሁ። የእኛ ቲሞችም ትኩረት ሰጠው ተሰርቷል። ብዙ ቻለንጆች ቢኖርም ሁሉ ግን ፋንክሽናል ዋይዝ ሆኖ በደንብ የተሄደበት ነገር አለ። እሱንን ሁላችሁንም የእኛን ፓርትም የአሸዋን ፓርትም በጣም አመሰግናለሁ። አክብራችሁን ስለመጣችሁ ለዚህ ቀንም ስላደረሰን መመሰጋገን ጥሩ ፓርት ስለሆነ አይገኝም አንዳንዴና ታንኪዩ ማለት ፈልጋለሁ። በእኔ በኩል ያለው ይሄ ነው። ሜይቢ በኢርቡ በኩል አብሮኝ ሲሰራ የነበረው እንድትሄድ ከልጆቹ ጋርም ከነሙሉቀን ጋር ዛሬ አጋጣሚ ስለሌሉ ነውና ከነሱ ጋር በትኩረት ሲሰራ የነበረው ካለ ሜይቢ የምትጨምረው ሀሳብ ካለ እንደው ቴክኒካሊ የሆኑ ነገሮች አሉ የምትለው ካለ ኦሊን ልጋብዝና እኔ እዚህ ጋር እንጨርሳለሁ። ታንኪዩ ቬሪ ማች። ከኛ ጋር አድርጎ በኢምፕሊመንት በዴቨሎፕመንቱም ይሄ እውን ስለሆነ በጣም ትልቅ ደስታ ነው የሚሰማኝ። ምክንያቱም ትልቅ ኃላፊነት ነው እና እኛም በጣም አግዛችሁናል እንደ ድርጅት። ያሉትን የኢአርፒ ሲስተም ሲባል እንግዲህ አጠቃላይ አንድ ድርጅት ውስጥ ያሉት የቢዝነስ ሲስተሞችን ወደ አውቶሜት ለማድረግ ነው ከማኑዋል ፕሮሰሱ ማለት ነው እና ያንም እውን ሆኖ አይተነዋል። በእኛ ሳይድ በጣም ብዙ ዝግጅቶች ነበሩ። ቴክኒካል ኮሚቴ ከየዲፓርትመንቱ ቴክኒካል ኮሚቴ ተቋቁሞ ያንን ወደ ምድር ማውረድ እዚህ ኢምፕሊመንት ተደርጎ ትሬን ተደርጎ ከአሸዋ ሳይድ ትሬን ምናምን ነገር ሲደረግ ከኛ ደግሞ ዝግጅት ሰራተኞችን ትሬን የሚያደርጉትን ዝግጅት ከማድረግ አንጻር እንደገና ሲስተሙ ላይ ኢምፕሊመንት የሚደረጉ ከዛ ነው የሚጀምረው። ከሲስተሙ ላይ ኢምፕሊመንት የሚደረጉ ሪኳየርመንቶችን ሙሉ ቀን ሳላመሰግን ማለፍ አልችልም። ሙሉ ቀን እና አዲስ ፕሮግራም ኮኦርዲኔተር እሱ ነው። ዊኖ በእጁ በጣም ብዙ ፕሮጀክቶች እንዳሉ 30 ምናምን ፕሮጀክቶች አሉ። ግን እየተከታተለ ይሄንን አሳይመንት እየሰጠ ለሙሌም ለእኔም ያን ነገሮች ኮሚኒኬት ኢምፕሊመንት እንዲደረግ ሲረዳን ነበረ። አዲስ ሙሌ በጣም ብዙ አግዞናል። ወዲያው ነው በእውነት ቅድም አንስቷል ሚስተር ዳንኤል አንስቷል። ስራውን እንደጀመርን አካባቢ እንግዲህ በአንዴ ኦልሞስት ወደ 2000 ሰራተኛ ፔሮል ጀነሬት ለማድረግ ነበረ እቅዳችን የነበረው እና እንደጀመርን አካባቢ ኢሹዎች ማይነር ኢሹዎች አሉና
ደሞዝ ከዘገየ በጣም ችግር ነው። በጣም ብዙ ሰራተኛ ነው ያለው። ጩኸቱን አንችለውም። በጣም ከባድ ነው። እንደውም ከዛ በኋላ 1-2 ቀን ትንሽ ዘግይቶ ኢቭን ሰራተኞች ራሱ የለቀቁብን ሁኔታዎች ነበሩና ነገር ግን ፍጥነቱ ሪስፖንድ ታይሙ በጣም የሚገርም ነው። በጣም አሜዚንግ ነው። ነጋሹ ነዳኒ ወዲያው ሌሊት 6 ሰዓት ላይ ተስተካክሏል። በጣም ነው የሚገርመው። ነጋሹ 24 ሰዓት 7 ከኛ ጋር ያሉትን ኢሹዎች ምናምን ነገር ኮሚኒኬት ስናደርግ ያን ነገር ተቀብሎ ወዲያው በፍጥነት ተገኝን ሳላመሰግን ማለፍ አልፈልግም። አመሰግናለሁ። እግዚአብሔር ባርካችሁ። ተባረኩ። ኢርቡ ስራ ኃላፊዎች፣ ለአሸዋ ቴክኖሎጂ ስራ አስኪያጅ እና ዋና ስራ አስኪያጅ እና መስራችና ዋና ስራ አስኪያጅ አቶ ዳንኤል የሰርተፊኬት ፕሮግራም ይኖረናል። እባካችሁ ተመረቃችሁ። ጭብጨባ የለም። ሞቅ ያለ እዛው ላይ ያለን ፎቶ እንነሳለን። ኬክን እዛው ሳትሄዱ ኬክን ቆርሳለን። የሁለተኛው ፕሮጀክት ክሎጀር ደግሞ ኬክን ቆርሳለን። ኬኩን አንጥልን። እዚች ላይ ትልቋ ላይ ሞቀረ እናመሰግናለን። የነበረው ፕሮሰስ በጣም እንግዲህ ከኛ ሳይድ ዝግጅቶች ነበሩ። አንደኛው ቴክኒካል ኮሚቴ አቋቋም ከየዲፓርትመንቱ ሰራተኞችን በዛ ዲፓርትመንት የሚሰሩት ሰራተኞች ትሬኒንግ ከአሸዋ ሳይድ በሚኖርበት ሰዓት እንደገና ደግሞ ሪኳየርመንቶች ሲኖሩ ያንን ኮሚኒኬት ማድረግ የምንችልበት ያን አይነት ፍሎ ከኛ ፈጠርን። ቴክኒካል ኮሚቴ አቶ ዮሐንስ ነበረ። ቢኖር ጥሩ ነበር ስላልቻለ እንጂ ያንን ቴክኒካል ኮሚቴ ሊድ አድርጎ ነው እንትን ያለው። ሌላኛው ደግሞ ሪኳየርመንት ከፋንክሽናል እንግዲህ በቴክ ሳይድ ይታወቃል። ከፋንክሽናል እና ነን ፋንክሽናል ሪኳየርመንት በተጨማሪ የፕሮጀክቱ የራሱ ሪኳየርመንቶች አሉ። አንደኛው ዝግጁ የማድረግ ማለት ነው። ወደ ስራ ለመግባት ዝግጁ ለማድረግ ሪኳየርመንቶች አሉ። እነዛ አንደኛው የዳታ ማይግሬሽን። እነዚህ ሰራተኞች ያሉት ሰራተኞች 9000 የሚሆኑ ሰራተኞች ዳታቸውን የኤችአር ዳታቸውን ወደ ሲስተም ማይግሬት በማድረግ በዋነኝነት ኪሮል የተጫወተው ሙሉቀን ወርቃየው ነው ማለት ነው። እና እሱ ነው ያን ነገር እንደዛ እያደረገ እኔ እሱ እየተነጋገርን እንትናልን ትሬኒንግ በመስጠት ከዛ በኋላ የተለያየ ክልል ላይ ነው ያሉት ዲስትሪክቶቻችን ኤችአሮች አሉ። እነሱ ኤችአሮች ወደዚህ ይመጣሉ፣ በየጊዜው ትሬኒንግ ይወስዳሉ። በዛ መንገድ ነው እንትን ወደዚህ ወደ ህይወት ያመጣ ነው። ያን ሲል በጣም እናመሰግናለን። በዋናነት ኤምሲያችን ልጅ ናቲ ነው እና ማርኬቲንግ ቲሞችን ሁላችሁንም በጣም ማመስገን እንፈልጋለሁ። ከዚህ በተጨማሪ እንደ አሸዋ በተለይ አሁን ላይ የመጀመሪያው በየሳምንቱ ቅዳሜ አይ ቲንክ ለተከታታይ 20 ጊዜ ኢአርፒ ክሎጀር ሴርሞኒዎች እናካሂዳለን ብለን እቅድ ይዘናል። ስለዚህ ብዙ ፕሮጀክቶች ከ20 በላይ ፕሮጀክቶች ቅዳሜ ካነሰ ቅዳሜ በሳምንቱ 2 ጊዜ እያደረግንም ቢሆን እዚህ ቦታ ላይ ፕሮጀክት ክሎጀር ሴርሞኒ በደንብ ይኖረናል በተሳካ ሁኔታ እና አይ ቲንክ ቴክኖሎጂ ዲፓርትመንት ወደ እኔ ያስተላልፏል። ይሄ ማለት ቀላል አይደለም አይደል? እና ለነጋሹ ብታጭበጭቡላቸው። እና በየሳምንቱ ቅዳሜ ይሄ ሴክሽን በደንብ ይኖረናል። ቴክኖሎጂ ዲፓርትመንትን ኢአርፒ በዓለም ላይ 70% ፌል ያደርጋል። 70% ነው ሬቱ ፌለሪቲ ሬቱ እና በእኛ መንገድ ደግሞ እኛ ተቋም ላይ ደግሞ ሶፋር ሰራተኞቻችንም ፈጣሪም አላሳፈረንም ማለት ይቻላል እና ብዙ ነገሮች ላይ ድል በድል ነን ማለት እችላለሁ። ችግሮች ቢኖሩም ጋፖች ቢኖሩም ግን
መሻገር ችለናል ብዬ አስባለሁ። ይሄ ጠንካራ ማኔጅመንት፣ ጠንካራ ቲም እናንተ ጋር መኖሩም ነው እኛ ጋር ያለው ብቻ አይደለም ብዬ አስባለሁ እና ለሁሉም ነገር እግዚአብሔር ይስጥልን። ፈጣሪም ነው ለዚህ ያበቃን፣ ለዚህ ይረዳን እና መልካም ጊዜ ይሆንላችሁ።